ወይኔ እግዚአብሔርን ቼርካ ይቀመጥ ብዬ የምናገረው እኮ ለዚህ ነው። ተቀይሮ ገብቶ ለታሲስት ሪኮሊዝን ታቃጥለኛል። ፀጉሬ ነጭ እስኪሆን ምንም አይጠቅምም እኮ ሪኮሊዝ ምንም መሙያ 11 ናቸው ለመባል ነው። ምንድነው እንዳይገባ በቃ ምን አይነት ግቫርዲዮል ታይሚንግ ምን አይነት ስራ ነው የምትሰራው እንዴ አንተ? በቃ የማረሽካን ኳስ አያችሁታ ፖዚሽን እንዴት ኳስ እንደሚይዙ ምናምን በጣም ሙሉ ተቆጣጥረ ነው ነበር። ይገባናል እኮ ኢቭን ጌሂን ሚድፊልድ 6 ቁጥር አድርጎ ነበር ሲያጫውተው የነበረው ነው የገረመኝ እኮ። ሌላ ጥያቄ እኔ ግሪሊሽ የፕሮጀክቱ አባል ነው ወይ የዚህ ሲዝን? እኔ አልገባኝም የሱ ሰውዬ ነገር። አይ ነው ትንሽም አንደርሰን ጉዳት ነገር ሳይሆን አይቀርም የወጣው ባውዲ ያለ ብቻ ቆንጆ ነው ብቻ። እኔ ሉዊስ የሚባል ልጅ እዚህ ቲም አልየው በቃ አልፈልግም። ዛትሲት ተመስገን ከዚህ የሰይጣን ቁራጭ ከሆነ ቡድን ጋር ማን ሊፎካከር ነበር? ሲቲ ይህንን ጌም ባያሸንፍ ነው ትንሽ ተስፋ ሰጠ። ሊጉን ታደገው ግቫርዲዮል ነው የምላችሁ። ኧረ በስመ አብ ወልድ። ማሬስካ ምርጫህን አስተካክለክና ሃላንድ ጸጉሩን ሳይሆን እግሩን ተቆርጦ ነው የመጣው ዛሬ የሚስተው ኳስ። ማሬስካ ምርጫህን አስተካክል። ዛሬ አሸንፈዋል። በዋዲንን አግኝተሃል። ቆንጆ ውድ ለማንቸስተር ስቲፋኖች። አይ ወሽመጣችሁ ቆረጣ አንተ ወሽመጤን በጠሱት። አይ ወሽመጤን በጠሱት። ቦርንማውዝ አምና ዋንጫ አስፈልተኛል ብዬ በቋጠረልህ ቁርጥ ያድርጉት እንደዚህ። ከመቼ ጀምሮ ነው ደግሞ ተከላካይ እንደዚሁ ለጎል አስገብቶ ምናምን ነገር ጫውታን አሸንፎ መውጣት የተጀመረው? ግቫርዲዮልና ጎል አግብቶ አሸንፎ የሚወጡት ሃላንድ አለ አይደል እንዴ? ጸጉሩን ሲቆረጥ ሌላ ተጫዋች እየመሰላቸው እየሰጡት አይደለም ነው? ምንድነው ነው እኔ አልገባኝም። ጀማው እንዴ አረ በለው ያ ጀማ በጣም ቋጥሬ ነበር በዚህ ጨዋታ ላይ ግልጹን ስነግራችሁ ማለት ነው። ይሄን ጨዋታ ቦርንማውዝ በቃ እስከ 80 ምናምን ደቂቃ ወስደው አንተ ምን አይነት የደነዘዘ ቡድን ነው 90 ሲደመር ምናምን ላይ ጎል ታስተናግዳለህ? ምን አይነት ቡድን ነው ማንዬ? ለማንኛውም ጀማው ኦፊሻሊ የዘንድሮ እንግዲህ የዋንጫ ፉክክር ላይ ምናልባት ሊኖር የሚችለው ቡድን ሲቲ ነው። ታዲያ ይሄው ሲቲ አሸንፏል። ዛሬውን ጨዋታ ስላሸነፋችሁ ኮንግራ እነሻሼ ያው ታውቃላችሁ በመጣ ቡድን ተሸንፈው እንኳን ሊጉን አሰድቧል። ገብቷል አይደል? ስለሆነ ለእናንተ ኮንግራ ማለት ፈልጋለሁ። ሊቨርፑል ቀጣይ ተፈታኝ አንተን ጉድ ነው አሁን ማየው እያየው ነው። ጠንቀቅ በል